በታሪክ መዝገቦች ውስጥ ለዘላለም የሚነገር አንድ ታሪክ አለ። እምነት ከኃይል በላይ እንደሚሆን የሚያሳይ ትንሹ ሰው ታላቁን ሲያሸንፍ። ይህ የተራ ጦርነት ታሪክ አይደለም። የአንድ ወጣት እረኛና የአስፈሪ ግዙፉ ጦረኛ ታሪክ ነው። የሰው ኃይል ከእምነት ጋር ሲወዳደር ማን እንደሚያሸንፍ የሚያሳይ ታሪክ። በዚያን ዘመን ህዝቦች በሰይፍ ይዋጉ ነበር። ኃይል በጦርነት መሳሪያ ይለካ ነበር። ንጉሳት በሰራዊታቸው ቁጥር ይመኩ ነበር። ነገር ግን አንድ ትንሽ ወጣት ነበር፣ እረኛ፣ በሜዳ የሚኖር በጎቹን የሚጠብቅ። እርሱ ግን ከሰዎች በላይ እግዚአብሔርን ይታመን ነበር። ዛሬ የዳዊትና የጎልያድ የማይረሳ ግጭት በዛሬው ቪዲዮአችን እንመረምራለን። ውድ የኦርቶዶክስ ቲቪ ቤተሰቦች ቻናላችንን ሰብስክራይብ በማድረግ አገልግሎታችንን ይበልጥ ተደራሽ እንድናደርግ እንድታግዙን በእግዚአብሔር ስም እንጠይቃለን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዚያን ዘመን እስራኤላውያን ሕዝብ ከፊልስጤም ሰዎች ጋር በታላቅ ጦርነት ውስጥ ነበሩ። ሁለቱ ኃይሎች በሸለቆ ኤላ ተገናኙ። ይህ ሸለቆ በሁለቱ ተራራዎች መካከል ያለ ሜዳ ነበር። ከአንዱ ተራራ ላይ የእስራኤል ሰራዊት፣ ከሌላኛው ተራራ ላይ ደግሞ የፍልስጤም ሰራዊት፣ በመካከለኛው ጸጥ ያለ ሸለቆ ውስጥ። ነገር ግን ይህ ጸጥታ የፍርሃት ጸጥታ ነበር። የፍልስጤማውያን ሰራዊት ውስጥ አንድ ሰው ነበር። ቁመቱ ከሰዎች ሁሉ በላይ፣ ድምፁ እንደ ነጎድጓድ መሳሪያ፣ እንደ ተራራ ክብደት። እርሱ ጎልያድ ነበር፣ ከጌታ የመጣ ጦረኛ። በየቀኑ ጠዋትና ማታ ወደ ሜዳ ይመጣ ነበር። እናም ይጮህ ነበር፣ እስራኤል ሆይ ሰራዊት አዘጋጅታችኋል? ከእናንተ አንድ ሰው ይምጣ፣ እኔን ይዋጋ። ድምፁ በሸለቆች ይነጣጠል ነበር፣ ተራራዎችም እንደሚመልሱለት ይመስል ነበር። እኔ ካሸነፉ ባሮቻችን ትሆናላችሁ፣ እሱ ካሸነፈኛ ባሮቻችሁ እንሆናለን። የእስራኤል ሰራዊት ይህን ሲሰማ ፍርሃት ይይዛቸው ነበር። አንድም ሰው ወደፊት አይወጣም ነበር። ንጉሶቹም እንኳን ንጉሥ ሳኦል ፈርቶ ነበር። ሰዎች በጦር ልብሳቸው ውስጥ በዝምታ ይቆሙ ነበር። አይናቸው ወደ መሬት ይመለከት ነበር። ለ40 ቀን ጎልያድ እየተመላለሰ ይሳደብ ነበር። እናም ፍርሃት በህዝቡ ልብ ውስጥ ጨመረ። ነገር ግን አንድ ቀን የታሪኩ አቅጣጫ ሊቀየር ይችላል። በቤተልሔም ከተማ ውጭ ባለው ሜዳ በኮረብታዎች መካከል አንድ ወጣት እረኛ ነበር። እርሱ ከታላቅ ቤተሰብ ታናሽ ልጅ ነበር። ወንድሞቹ ኃይለኛና ጦረኞች ነበሩ። ነገር ግን እርሱ በሜዳ ተወስኖ ነበር። ስሙ ዳዊት ይባላል። ቀኑን ሙሉ ከበጎች ጋር ይኖር፣ በሌሊት እነርሱን ይጠብቅ፣ ከእንስሳትና ከሌቦች ይከላከል ነበር። በሜዳው ላይ ዳዊት እንደ እረኛ ብቻ አይኖርም ነበር። እርሱ ይዘምር ነበር፣ የልቡን ቃል ወደ እግዚአብሔር ይናገር ነበር፣ በበጎች መካከል እግዚአብሔርን ያመልክ ነበር። ይህ የሜዳ ጸጥታ እርሱን ጠንካራ አደረገው እና ልቡን በእምነት ሞላው። አንድ ቀን አንበሳ ወደ በጎቹ መካከል ገባ። አንዱን በግ ይዞ መሄድ ጀመረ። ዳዊት ግን አልፈለገም። እርሱ ተከላከለው። በእጁ ያለው ወንጭፍ አነሳ እና እንስሳውን መታ። በግዙፉ አንበሳ ፊት ታናሹ እረኛ ቆመ። እግዚአብሔር ግን ከእርሱ ጋር ነበር። አንበሳው ወደቀ። ከዚያም በኋላ ድብ መጣ። ዳዊት እንደገና ተዋጋ እና እንደገና አሸነፈ። እርሱ ታናሽ ነበር፣ ነገር ግን እምነቱ ታላቅ ነበር። ዳዊት እንዲህ ይል ነበር፣ እግዚአብሔር ከአንበሳና ከድብ እጅ አዳነኝ፣ ከማንኛውም ጠላት ያድነኛል። በሰዎች ዓይን እርሱ ተራረኛ ነበር፣ ነገር ግን በእግዚአብሔር ዓይን እርሱ የወደፊት ንጉሥ ነበር። ማንም አላወቀም በጎችን የሚጠብቀው እጅ አንድ ቀን ሕዝብን እንደሚመራ። እንዲህ በጸጥታ የተሞላው የሜዳ ሕይወት አንድ ቀን ለታላቅ ጦርነት ይዘጋጅ ነበር። ዳዊት አላወቀም ነበር በቅርቡ ወደ ንጉሳትና ወደ ሰራዊት ግዙፉ ጦረኞች እንደሚገባ። ነገር ግን እግዚአብሔር አዘጋጅቶት ነበር። አንድ ቀን ጠዋት በቤተልሔም ያለው የዳዊት ቤት እንቅስቃሴ ተሞልቶ ነበር። አባቱ ዳዊትን ጠራው። ልጄ ሆይ ለወንድሞች ምግብ ይዘህ ወደ ጦር ሰፈር ሂድ፣ እነርሱ ደህና እንደሆኑ ተመልከት። ዳዊት በታዛዥነት ተነሳ፣ ምግቡንም ወሰደ እና ረጅም መንገድ ጀመረ። በመንገድ ላይ ዳዊት አላወቀም ይህ ጉዞ ሕይወትን አቅጣጫ እንደሚቀይር። እርሱ ወደ ሸለቆ ኤላ በቀረበ ጊዜ የጦር ድምፅ ሰማ፣ የወታደሮች ጩኸት፣ የመሳሪያ ግጭት። ወደ ሰፈሩ ገባ፣ ወንድሞቹንም ፈለገ፣ ምግቡንም ሰጠ። እነርሱ ግን በጭንቀት ነበሩ፣ አይናቸው በፍርሃት ተሞልቶ ነበር። በዚያን ጊዜ ፍልስጤማውያን ወገን አንድ ግዙፍ ሰው ወደ ሜዳ መጣ። እርሱም ጎልያድ ነበር። ቁመቱ እንደ አምድ መሳሪያ፣ እንደ ብረት ተራራ፣ ድምፅ እንደ ነጎድጓድ ነበር። እናም እንደ ልማዱ መጮህ ጀመረ፣ እስራኤል ሆይ ሰው አለን? ይውጣና ይዋጋ።
የእስራኤል ወታደሮች ይህን ሲሰሙ ወደ ኋላ ተመለሱ፣ ፍርሃትም ያዛቸው። ነገር ግን ዳዊት ቆመ፣ እርሱ አልሸሸም። ዓይኑ ወደ ጎልያድ፣ ልቡ ግን ወደ እግዚአብሔር። ዳዊት እንዲህ አለ፣ ይህ ሰው የሕያው አምላክ ሰራዊት ለምን ይዋረዳልን? ሰዎቹ ተደነቁ። አንተ ታናሽ ነህ፣ እርሱ ግን ጦረኛ ነው፣ ከሕፃንነቱ ጀምሮ ተዋጊ ነው። ዳዊት ግን አለ፣ እግዚአብሔር ከአንበሳና ከደብ አዳነኝ፣ ከዚህም ፍልስጤማዊ ያድነኛል። ድምፁ ትንሽ ነበር፣ ነገር ግን እምነቱ ታላቅ ነበር። የዳዊት ቃል ወደ ንጉሥ ሳኦል ደረሰ። ንጉሥም አስጠራው፣ እናም ተመለከተው። በፊቱ የቆመው እረኛ ልጅ ብቻ ነበር። ሳኦል አለ፣ አንተ ከእርሱ ጋር መዋጋት አትችልም፣ አንተ ገና ብላቴና ነህ። ዳዊት ግን መለሰ፣ ባሪያ በጎቹን ሲጠብቅ አንበሳና ደብ መጥተው ነበር። በግ ሲወስዱ እኔ ተከላክያለሁ። እግዚአብሔርም እነዚያን የሰጠኝ ይህንም ይሰጠኛል። በዚያ ጊዜ ሳኦል ተመለከተው፣ በዳዊት ዓይን ውስጥ ፍርሃት የለም፣ እምነት ብቻ አየ እና አለ፣ ሂድ፣ እግዚአብሔር ከአንተ ጋር ይሁን። ነገር ግን ከመሄዱ በፊት ሳኦል የራሱን የጦር ልብስ ለዳዊት አለበሰው፣ የንስሐ ጭራ፣ የብረት ሰይፍ፣ ከባድ ጋሻ። ዳዊት ለመሄድ ሞከረ፣ ነገር ግን መራመድ አልቻለም። እነዚህ አልተለማመድኩም አለ እና አወረዳቸው። ዳዊት የራሱን መሳሪያ መረጠ፣ የእረኛው በትር፣ ወንጭፍ እና ከወንዙ የመረጡ 5 ለስላሳ ድንጋይ። ይህ ጦረኛ የሚመስል አልነበረም፣ ነገር ግን እግዚአብሔር የሚጠብቅበት መሳሪያ ነበረው። እንዲሁ ታናሹ እረኛ ከንጉሱ በፊት ወደ ሜዳ ወደ ግዙፉ ጦረኛ ሄደ። በሄደበት ወቅት ያ ሸለቆ በጸጥታ ተውጦ ነበር። ጸጥታው የሰላምታ ብቻ አልነበረም፣ ጸጥታው የፍርሃት ነበር። አንድ በአንድ የእስራኤል ሰራዊት ወደፊት እየተመለከቱ ነበር። ፍርሃት በፊታቸው ይታይ ነበር። ከሌላ ወገን ደግሞ የፍልስጤማውያን ሰራዊት በኃይልና በኩራት ቆመው ነበር። ከመካከላቸው ግን አንድ ሰው ብቻ ተለየ፣ ግዙፉ ወታደር ጎልያድ። የእግሩ ድምፅ መሬቱን ያናውጠው ነበር። የተሸከመው ጦር እንደ ብረት ተራራ ነበር። ድምፁ እንደ ነጎድጓድ ይሰማ ነበር። እንደገና ማን ይመጣል እያለ ይጮህ ነበር። ማን ከኔ ጋርም ይፋለማል እያለ ይናገር ነበር። እና በዛ ጊዜ ከሰራዊቱ መካከል አንድ ወጣት ወጣ፣ ዳዊት። እርሱ የጦር ልብስ አልለበሰም፣ የብረት ጋሻም አልነበረውም። በእጁ ያለው የእረኛው ወንጭፍ ብቻ ነበር። ሰራዊቱም ተደነቁ። ይህ ልጅ እንዴት ይዋጋል አሉ። ጎልያድ ሲያየው ሳቀ። እኔ ውሻ ነኝ፣ በእንጨት ትመጣለህ? ነገር ግን ዳዊት አልፈራም። ዓይኑ በእምነት ይነድ ነበር። አንተ በሰይፍና በጦር መጣህ፣ እኔ ግን በእግዚአብሔር ስም መጥቻለሁ። ዛሬ እግዚአብሔር በእጄ ይሰጥሃል። ዳዊት ወደፊት ሮጠ፣ ከምድር አንድ ድንጋይ አነሳ፣ በወንጭፍ አስገባ። 1 ሰከንድ፣ 2 ሰከንድ፣ ከዚያም ወረወረው። ድንጋዩ እንደ ነፍስ ተጓዘ፣ በጎልያድ ግንባር ተመታ። ግዙፉ ሰው እግሩን አጣ፣ ወደፊትም ተንከባለለ፣ እናም ወደቀ። መሬቱም ተንቀጠቀጠ። 1 ድንጋይ፣ 1 ወጣት፣ 1 እምነት። ጦርነቱ ተወሰነ። ፍልስጤማውያን ሰራዊት ሸሸ፣ የእስራኤል ሰራዊት ጮኸ፣ ድል ተገኘ። ይህ ታሪክ ለዘመናት ይነገራል፣ ለልጆች፣ ለነገስታት፣ ለሰዎች ሁሉ። ምክንያቱም እውነቱ ይህ ነው። ታላቅ ኃይል አይደለም፣ የሚያሸንፍ እምነት ነው። እግዚአብሔር ትንሹን ሰው ታላቅ ስራ ለማድረግ ይመርጣል። ሰዎች አይችልም ሲሉ እግዚአብሔር ግን ይችላል ይላል። ፍርሃት ሲመጣ እምነት ይቆማል። ይህ የእምነት ድል፣ የወጣትነት ጀግንነት፣ የእግዚአብሔር ኃይል ታሪኩ ዛሬም ይናገራል። ግዙፎች ቢቆሙ እምነት ይጥላቸዋል። ለዘላለሙ አሜን።